ተነስተን ቆመን ጸልየን ወደ ጌታ ቃል እንሄዳለን። የምንችል እንቆማለን። እንደ ቆምን የዛሬ የመነሻ ቃል ይሄ ወር የምስክርነት ወር ወይም የወንጌል ስርጭት ወር ነውና ከሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 አነባለሁ። እንዲህ ይላል፣ እንግዲህ በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አብረን እንጸልይ። ሃሌሉያ። በሰማያት ያለህ አብ አባት ሆይ በልጅ በክርስቶስ ኢየሱስ ስም ስለዚህ ማለዳ እናመሰግንሃለን። ስለማያልቀው ምሕረትህ እናከብርሃለን። ስለሚከተለን ቸርነትህ እናመሰግንሃለን። ስለማያልቀው ፍቅርህ እናከብርሃለን። እግዚአብሔር አብ አባት ሆይ በዚህ ሳምንት ውስጥ ጌታ ሆይ በቀን ካለ ቀትር በሌሊት ካለ መቅሰፍት ስለጠበቅከን እናመሰግንሃለን። ስለከለልከን ስለሰወርከን እናከብርሃለን። ዛሬ ደግሞ በፊትህ እንድንሰበሰብ ምሕረትህ ስለበዛልን፣ ጸጋ ስለበዛልን፣ ቸርነትህ ስላልተለየን እግዚአብሔር አብ አባት ሆይ ምስጋናችን ዙፋንን ይክበበው። ይህ ጉባኤ በዚህ ማለዳ ያመሰግንሃል። እናከብርሃለን ኢየሱስ፣ እናመሰግንሃለን አዳኛችን ሆይ፣ እናመሰግንሃለን ታዳጊያችን ሆይ። ሞገስ የሆንከን ኢየሱስ፣ ክብር የሆንከን ኢየሱስ፣ ጸጋን ያለበስከን ኢየሱስ፣ ከወደቅንበት ያነሳህን ኢየሱስ፣ ከጠፋንበት ያገኘህን ኢየሱስ፣ በመስቀል ስለኛ የሞትክልን ኢየሱስ፣ ዕዳችንን የከፈልክ ኢየሱስ፣ በዚህ ማለዳ ይህ ጉባኤ ያከብርሃል። ምስጋና ይገባሃል፣ ምስጋና ይገባሃል፣ ውዳሴያችን ይገባሃል። እግዚአብሔር ልጅ ኢየሱስ እናከብርሃለን። እግዚአብሔር አብ አባት ሆይ እናከብርሃለን። እግዚአብሔር አምላካችን ሆይ በልጅ በክርስቶስ ኢየሱስ እኛን አድነሃል። በክርስቶስ ጸጋን አልብሰህናል። መልእክተኞች አድርገህ ሾመህናል። በዚህ ማለዳ ደግሞ በቃልህ ተናገረን፣ በቃልህ ምከረን፣ በቃልህ ፈውሰን። ቃልህ ያድናል ኢየሱስ፣ ቃልህ ይመልሳል ኢየሱስ፣ ቃልህ ይፈውሳል ኢየሱስ። ጌታ ሆይ ከሁሉ ያነስኩ ዛሬ እድልን ሰጥተኸኝ በፊትህ እንድቆም ቃልህን እንድናገር እግዚአብሔር አባት ሆይ እድልን ስለሰጠኸኝ አመሰግንሃለሁ። ጸጋን እንድታበዛልን እንለምንሃለን። በቃልህ ተናገረን፣ ምከረን። መንፈስ ቅዱስ ሆይ በምድር ያለኸው ክርስቶስን ለመግለጥ ነውና ዛሬ ክርስቶስን ግለጥልን። ዛሬ ክርስቶስን እንደ አዲስ ዕለት ዕለት እንደሚለው ቃልህ መንፈስ ቅዱስ ሆይ ዕለት ዕለት ሕይወታችንን ሙላን። አምላካችን ሆይ የቀረው ጊዜያችንን ስለምትባርክልን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ አብረን የምናየው የወንጌል አምባሳደሮች በሚል ነው። የወንጌል አምባሳደሮች። የሀገር አምባሳደር አለ፣ ታውቃላችሁ። የእውቅና አምባሳደሮች አሉ፣ የተለያዩ አምባሳደሮች አሉ። እኛ ግን በክርስቶስ የዳንን የወንጌል አምባሳደሮች ነን። ለጌታ ክብር ይሁንለት። ይሄ ሹመት ያገኘነው በምንም አይደለም፣ በጸጋው ነው፣ በነፃ ነው። በክርስቶስ ያመነ የዳነ ሁሉ የሚሰጠው ሹመት ነው። ክራይቴሪያ የለውም አምባሳደርነት። አምባሳደርነት በክርስቶስ ማመን ነው። የጌታ ስም ይባረክ። ስለዚህ የወንጌል አምባሳደሮች ሆይ ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ፣ ወንጌልን ለዓለም ሁሉ ስበኩ እንዳለን ዛሬ የምናየው የወንጌል አምባሳደሮች ለማን
እንዴት የት እንመሰክራለን የሚሉትን በሶስት ክፍል ብቻ እናያለን። የመጀመሪያው ለማን እንመስክር? በዚህ ዘመን ብዙ የተዘነጋ ነገር አለ። መመስከር የምስክርነት ቡድን የወንጌላውያን የቄሶች ወይም የፓስተሮች ብቻ ወይም ደግሞ በየመንገዱ ላይ የሚመሰክሩትን ብቻ ተደርጎ የታሰበ ነው። ለዚህ ነው ለማን እንመስክር የሚለውን እንድናየው የፈለኩት። የእግዚአብሔር ቃል እንደሚነግረን እያንዳንዳችን ነጋዴው፣ ገበሬው፣ ተማሪው፣ የቤት ሰራተኛው፣ የቤት እመቤት፣ የመንግስት ሰራተኛው፣ ሐኪሙ፣ ዶክተሩ፣ ወታደሩ ሁላችንም የክርስቶስ አምባሳደሮች ወይም መልእክተኞች ነን። የቤት ሰራተኛዋ በምትሰራበት ቤት፣ የቤት እመቤቷ በምትኖርበት በቤቷ፣ በቤተሰቧ፣ በየትኛውም ነገሯ፣ ሐኪሙ በሚያክምበት፣ ወታደሩ በውትድርናው ስፍራ፣ በየትኛው ስፍራ ላይ ያለን የክርስቶስ መልእክተኞች ወይም አምባሳደሮች ነን። እኛ የሰማዩ መንግስት ወኪሎች ነን። ክርስቶስ እኛን በመንፈስ ቅዱስ ወክሎ ሄዷል። ውክልና የወሰደ ሰው የአንድን ሰው ውክልና የዛን ሰው ስራ እንደዛ ሰው ሆኖ ይፈርማል፣ ጉዳዩን ያስፈጽማል። አይደለም እንዴ? ውክልና ሰጥተናል። ውክልና ብዙዎቻችን ምን አድርገናል? ተቀብለናል አይደል? ዛሬ እኛ የክርስቶስ ተወካዮች ነን። በዚህ ምድር መልእክተኞች፣ ጉዳይን የምናስፈጽም። የማን ጉዳይ? የአብ ጉዳይ፣ የእግዚአብሔር አብ ጉዳይ። ሰዎች በክርስቶስ አምነው እንዲድኑ የመዳን መንገድ አንድ ብቻ ነውና እሱም በመስቀል ላይ በሞተው በክርስቶስ ኢየሱስ ማመን ብቻ ስለሆነ፣ ስለዚህ ይህንን የምስራች ይህንን ተልእኮ የተሰጠን ለኔና ለናንተ ነው። ለዚህ ነው ለማን እንመስክር ወይም ተደራሽነቱ የት ነው? ይህ መልእክት ውክልናችን ለማን ነው የሚለውን የመጀመሪያውን እናየዋለን። ወንጌል ለገንዘብ የሚገባው ልንገነዘብ የሚገባው ትልቁ እውነት ወንጌል ለተመረጡ፣ ለተወደዱ፣ ለሚደነቁ፣ በሰው ዓይን ፊት ሞገስን ላገኙ ሰዎች ብቻ አይደለም። ወንጌል ለፍጥረት ሁሉ የሚሰበክና የሚገባ ነው። ይህንን ክፍል ለማን የሚለውን በሶስት እናየዋለን። ለቀረቡንና ለሰፈራችን፣ ለቤተሰብ፣ ለጎረቤት ኃላፊነት አለብን። የመጀመሪያው እንዳውም ሰዎች ለሩቅ ሰው መመስከር ይቀላቸዋል። ለቀረቡን ቅርብ ለሆኑ ቤተሰቦች፣ ጓደኞች፣ የሥራ አለቃ፣ ኃላፊ፣ አብረን የምንሰራው ብዙ ቢዝነስ አብረን ካለን ሰው ጋር ለመመስከር በጣም እንቸገራለን። ምክንያቱም ይቀየመኝ ይሆን? አጣው ይሆን? የሚሉ ጥያቄዎች ሰውኛ ነገር ወደ አእምሯችን ስለሚመጣ ነው። ወንጌልን መስክረን ክርስቶስን መስክረንለት ቢጠላንም ይጥላል፣ ያዋጣል። ቢለየንም ያዋጣል። ምክንያቱም ጌታ ኢየሱስ ክርስቶስ ስለኔ ሰው እናቱን፣ አባቱን፣ ባል፣ ሚስት፣ ልጅ ሊተው ይችላል ብሎናል።
ይሄንን የምስራች ነግረነው። ምክንያቱም ወዳጅነት በጊዜ ገደብ ውስጥ ነው። በዚህ ምድር በምንኖራት እድሜ፣ በስንዝር በተለካች እድሜ፣ 70 እና 80 በማይሞላ እድሜ የምንኖርበትን ነው የምንጨነቀው። ወንጌል ግን የዘላለም ሕይወት ከሞት በኋላ ተመልሰን የማናገኘው እድል ቢኖር የወንጌል የምስራች ጉዳይ ነው። አንድ ጊዜ የማማክራት እህት ልታገባ ቀኑ ደረሰ። እንደዚህ አለችኝ፣ ሰርጌ እስከሚያልፍ ድረስ አባቴ ክርስቲያን እንደሆንኩ እንዲያውቅ አልፈልግም አለች። እና እንዴት ልታረጊ ነው? እንዴት ልትሆኚ ነው? አብረሽ ልትዘፍኝ ነው? አብረሽ ልትጨፍሪ ነው? ምንድነው የምታረጊው አልኳት። አላቅም፣ እንዲቀየመኝ አልፈልግም አለች። አንድ ነገር ነገርኳት። ኢየሱስ እኔና አንቺን ለማዳን በአደባባይ ራቁቱን ሲሰቀል አላፈረብንም። ኢየሱስ እኔና እናንተን ከሲኦል ለማዳን፣ ከኃጢአት ቀንበር ነፃ ለማውጣት ክብር በሌለው መልኩ በአደባባይ ስለኔና ስለናንተ ሲሰቀል አላፈረብንም። እኛን ለማዳን ኢየሱስ የጓዳ አይደለም፣ የአደባባይ ነው። ሃሌሉያ! እሱ በአደባባይ ስለኛ እንደተሰቀለ በማንም ሰው ፊት ክርስቶስን እንገልጣለን። አናፍርበትም። ከሲኦል ያዳነኝን፣ ከኃጢአት ቀንበር ነፃ ያወጣኝን፣ የእግዚአብሔር ልጅ ተብዬ እንድጠራ ዕዳዬን የከፈለ፣ አበሳዬን የተሸከመ፣ ሞቴን የሞተ፣ ግርፋቴን የተገረፈ ኢየሱስ። ሃሌሉያ! ኢየሱስ። እሱን በማምለክ አናፍርም። አባት ሊቀየም ይችላል። እናት ልትቀየም ትችላለች። እህት ልትቀየም ትችላለች። ከስራ ልትባረር ትችላለህ። ወንጌል መሰከርክልኝ ብሎ አለቃ ሊያባርርህ ይችላል። ሃሌሉያ! ስለ ክርስቶስ ለማንም ሰው እንመሰክራለን። ለእህት የለም፣ ለአባት፣ ለወንድም፣ ለማንኛውም ወንጌልን እንሰብካለን። የሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ እንደዚህ ይላል፣ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። በኢየሱስ ክርስቶስ እመን ብለን ሰዎችን ስንል ቤቱም እርሱም ከዘላለም ሞት እንዲድኑ ነው። ከሲኦል እንዲወጡ ነው። ከሞት ወደ ሕይወት እንዲሻገሩ ነው። ይህ መልእክት የሚደርሰው በእኔና በእናንተ ነው። እኛ ነን የክርስቶስ ተወካዮች። እኛ ነን የክርስቶስ አምባሳደሮች። እኛ ነን ምስክሮች የምንመሰክር። ይቀየመኝ ይሆን ብላችሁ አትቀመጡ። ክርስቶስን ለመመስከር ምክንያት ፈልጉ። እንደ ኢየሱስ ወንጌልን ለመመስከር በኋላም ስለማነሳው ወደ ሳምራዊቷ ሴት ሲሄድ በሰዎች ወደ ተናቀች ሴተኛ አዳሪ ወደ ሆነች ማህበረሰቡ ወደ ገለላት የአምላክ ልጅ ግን በቋንቋዋ አናገራት። በሚገባት ለማንም መስክር በሚለው ላይ በሰፊው እናያለን።
ስለዚህ እንዴት እንመስክር በሚለው ላይ አሁን ለማን እንመስክር የሚለው ነው። ለማን እንመስክር? ለቤተሰቦቻችን በመጀመሪያ፣ ለቅርብ ወዳጆቻችን፣ ለሥራ ባልደረቦቻችን፣ በመንሰራበት በመንሄድበት ስፍራ ሁሉ። ሁለተኛ ወይንም በኃጢአትና በባርነት ውስጥ ላሉት ሁሉ ኢየሱስ ያስፈልጋቸዋል። የሚያሳርፍ ሌላ የለም። በዚህ ምድር ብር አያሳርፍም፣ ባለጸግነት አያሳርፍም፣ ስልጣን አያሳርፍም። የሚያሳርፍ እውነተኛው ዕረፍት ያለው ኢየሱስ ብቻ ነው። ለኃጢአተኞች ኢየሱስ ያስፈልጋል። ለሴተኛ ዳሪዎች ያስፈልጋል። መንገድ ላይ ለወደቁት ያስፈልጋል። ሽንኩርት ለምትሸጠው ያስፈልጋል። የቤታችንን ቆሻሻ ለሚጥሉ ለነሱ ያስፈልጋል። አስበናቸው እናቅ ይሆን? ቤታችን መተው ቆሻሻ ይዘው ሲወጡ ሰላም ብለናቸው ክርስቶስን ነግረናቸው እናቅ ይሆን? ለነሱ ያስፈልጋቸዋል። ኢየሱስ ለሁሉ ያስፈልጋል፣ ለፍጥረት ሁሉ። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል። ይህ ጥቅስ ጉባኤ ሁሉ በቃሉ ያውቀዋል። ክብር ግን የጎደለው፣ የእግዚአብሔር ክብር የጎደለው ሕዝብ አካባቢያችን ላይ ሞልቷል። ስለዚህ ኢየሱስ ክርስቶስ ለነሱ ያስፈልጋል። ሶስተኛው ለፍጥረት ሁሉ ማለት ወሰን ገደብ የሌለው ማለት ነው። ዘር፣ ብሔር፣ ቋንቋ፣ ሃይማኖት ሳይገድበን ለሰው ልጅ ሁሉ ልባችን ሊራራ ይገባል። ለምን ብትሉ እኔና እናንተ የዚህ ምድር ፍጻሜ ምን እንደሆነ የምናውቅ፣ የእግዚአብሔርን ምስጢር የምናውቅ፣ የሰማይ አጀንዳ ምን እንደሆነ የምናውቅ፣ የምድር እንዴት እንደሚያበቃ የምናውቅ እኛ ስለሆነን እኛንን የምናውቀው እግዚአብሔር እቺ ምድር በልጁ በክርስቶስ ሊጠቀልል እንደሆነ፣ ከሞት በኋላ ምንም አይነት እድል እንደሌለ፣ የሰው ልጅ ሊድን የሚችለው በምድር ብቻ እንደሆነ የምናውቅ እኔና እናንተ ነን። ስንቶቻችን እንሆን ነፍስ ይማር ነው ብሉ ስንባል ቀስ ብለን ነፍስ ግን በምግብ ይማራል ወይ? ያ ሰው ከሄደ በኋላ እኛ ምግብ ስለበላን ይማራል ወይ ብለን ጠይቀን እናውቃለን? እንጠይቃቸዋለን። ነፍስ ይማር ሲሉ ነፍስ የሚማረው በክርስቶስ ብቻ ነው። ሰውየው ስለሄደ እሱን ለማሰብ ነው የምበላው እንጂ እሱ እንዲድን ነፍሱ እንዲማር አይደለም። እኔ ስለበላው ስለተደገሰ አይማርም። እኛ አንዳንድ ጊዜ ክርስቲያኖች ወደኛ አዳራሽ ካልመጡ በስተቀር ክርስቲያን የሆኑ አይመስለንም። የአዳራሽ ለውጥ ለማድረግ አትመስክሩ። ሰውየው ባለበት ክርስቶስ ኢየሱስ አዳኝ እንደሆነ በልቡ እንዲያምን ሞትን ድል አድርጎ እንደተነሳ እንዲመሰክር አድርጉት። አድራሻ ለውጥ አትፈልጉ። አንድ ጊዜ በትምህርት ቤት አካባቢ ልጆቼን ላወጣ ሰዓት እስኪደርስ እንቆማለንና ከአንድ ሊመጸወቱ ወይም ሳንቲም ሊጠይቁን ከመጡ ትልቅ ሰው ጋር ማውራት ጀመርኩ። የት ነው የሚኖሩት ስላቸው ሳሊተ ምሕረት አሉ። ኦኬ፣ ስለዚህ እርሱ አሁን እድሜው ስንት ነው? እንጃ እኔ ወደ 80 ይጠጋለሁ አሉ። እንግዲያውስ ወደ እግዚአብሔር ወደ ፈጠሩት ሊሄዱ ነው።
በክርስቶስ ኢየሱስ አምነዋል ወይ? መዳን በሌላ በማንም የለም። እንድን ዘንድ እግዚአብሔር አብ ከፍቅሩ የተነሳ የሰጠን ክርስቶስን ነው። በድንግል ማርያም የተወለደውን ያምናሉ ወይ አልኳቸው። አይ ልጄ ማደሪያ እንዳታሳጭኛሉ። ማደሪያ የሚሰጥ እግዚአብሔር ነው። የሚያበላ እግዚአብሔር ነው። የሚያጠጣ እግዚአብሔር ነው። በፍጹም እኔ ከተኖርኩበት እድሜን ከጨረስኩበት መውጣት አልፈልግም። አይውጡ። እኔ ውጡ አላልኩም። ያቺን ቤተክርስቲያን ውስጥ ሆነው አዳኝ የሆነውን ክርስቶስን ይወቁ። በጌታ ማዕድ አገኘታለሁ አልኳቸው። በሌላኛው ቀን መተውኝ ሰው ልጄ መጽሐፍ ቅዱስ ስለሚያነብልኝ መጽሐፍ ቅዱስ ስጭኛሉ። በሌላኛው ቀን መተው። አንዳንዴ አይመስለንም። የአዳራሽ የቦታ ለውጥ ለማድረግ አትሩጡ። ክርስቶስን ሰዎች እንዲያውቁ ሩጡ። ያ ነው የሚያስመልጠው። ስለዚህ ለፍጥረት ሁሉ ልክ የማርቆስ ወንጌል 16:15 ሁላችን እናቀዋለን። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ እንደተባለ ጊዜ፣ ገደብ፣ ቦታ፣ ማንነት፣ ዘር፣ ቋንቋ የሌለው መልእክተኛ ብንሆን እኛ ነን። ሁለተኛው እንዴት እንመስክር? አንዳንዴ ግራ ይገባናል። ምንድነው? እንዴት ነው መመሰክረው? ወጥቼ መንገድ ላይ ነው መሰብከው? ምንድነው ማረጋው? ይሄን የህይወት ቃል እንዴት ነው መመሰክረው? ይሄ በጣም ወሳኝ ነገር ነው። ወንጌል በክርክር ማሸነፊያ፣ ወንጌል በግድ እንዲቀበሉ፣ ወንጌል ሰዎችን አስገድደን የፍርድ ቃል ተናግረን እንዲቀበሉ የምናደርገው አይደለም። የወንጌል ባህሪ ሰዎችን አክብረን ሰምተን ልንመሰክርላቸው ይገባል። እንደ ጳውሎስ የቆሮንቶስን ቤተክርስቲያን ለመትከል ያበቃው የቆሮንቶስ ሕዝብ ጣዖት አምላኪ ነበረ። ታሪኩን ታውቁታላችሁ። በጣዖት አምልኮ አስቡት። በሙሉ ጣዖት ተደርድሮ ሰዎች ስም ያላቸውን ጣዖቶች በሙሉ ያመልካሉ። በጣዖቶቹ መካከል ሲሄድ ቅዱሱ ጳውሎስ ጌታ የተገለጠለት ሐዋርያው ጳውሎስ እንዴት ነው እሱ ጣዖት መካከል የሄደው? በጣዖት መካከል ሳይጸየፍ ሰዎች እየሰገዱ እንዴት ዝም ብሎ ሄደ? እያነበበ ሄደ የጣዖቶቹን ስም። ከዛም በኋላ አንድ ነገር አገኘ፣ ምክንያት አገኘ የሚመሰክርበት። እንዴት እንደሚመሰክር የማይታወቅ አምላክ ብለው ደግሞ ስም ሰይመው ያስቀመጡትን ጣዖት አየ። ወይ የዘንድሮ ጴንጤ ቢሆን በኢየሱስ ስም ውደቁ ብለን ያለ መልእክት ነበር የምንጨርሰው። ነገር ግን ምን አደረገ ጳውሎስ? ይሄ የማታውቁትን አምላክ ምን ላድርጋችሁ? ላሳውቃችሁ አላቸው። የሚያውቁት ካልቸር ነው። ከባህላቸው አልወጣም፣ ከንግግራቸው አልወጣም፣ ቋንቋቸውን አልደበላለቀም። የማናውቀው አምላክ አሉ። ከዛ ክርስቶስን ሰበከላቸው። የቆሮንቶስ ቤተክርስቲያን ተተከለች። ክብር ለኢየሱስ ይሁን። ዛሬ የምንሰብከው ቃል ማለት ነው። አንዳንድ ጊዜ የሰዎችን ባህል በተለይኛ ኢትዮጵያውያን የምንኖርበት ባህል አለ። አብዛኛው ሕዝብ የሚያከብረው ብዙ ባህል አለ። በዓላቶቹን ለመመስከር ተጠቀሙበት። በምንጠራበት ሰፈር እንገኝ። ለምን እንደሚያከብሩ እንጠይቃቸው። ወዳጅ እናርጋቸው፣ ጓደኛ እናርጋቸው።
ስዕል አለ እዚህ ቤት በኢየሱስ ስም ከማለት ለምንድን ነው ግን ለስዕል የምትሰግዱት? ቤተሰቦቻችንን፣ ጓደኞቻችንን የምንሄድበት ቤት የእግዚአብሔርን ቃል ታነባላችሁ። እናንተ እኮ ክርስቲያኖች ናችሁ፣ በአብ በወልድ የተጠመቃችሁ ናችሁ። መጽሐፍ ቅዱስን ግን ታነባላችሁ? መጽሐፍ ቅዱስን አንብቡ። ምስክርነት አንድ ቦታ ላይ የተወሰነ ነገር ብቻ አይደለም። ኢየሱስ ያድናል እያሉ መጫው ብቻ አይደለም። የትኛውንም ነገር ለክርስቶስ መጠቀም ነው። በትህትና በፍቅር ያለ ክርክር ያለ ቁጣ ክርስቶስን ልንመሰክር ይገባል። አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 15 አነባለሁ። እንደዚህ ይላል፣ በውስጣችሁ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን። ይሄ ታዲያ የተጻፈው ለወንጌላዊ ብቻ ነው? ለቄስ ብቻ ነው እንዴ? እኛን ያለው አይደል እንዴ? ሁሌ ምን ሁኑ? ለሚጠይቋችሁ በትህትና በፍቅር ከነሱ እንዳልተሻላችሁ ሆናችሁ። እነ ጳውሎስ ያሳዩት እኔ የሚደንቀኝ እነ ጴጥሮስ ሰውን ከሞት አስነስተው በሽተኛ ፈውሰው ከአልጋ ላይ የስንት ዓመት የተኛ ሰው እጁ የሰለለችውን ፈውሰው ከዛ ወደ መቶ አለቃው ቤት መንፈስ ቅዱስ አዛቸው ሲሄዱ ሰዎች ሊሰግዱላቸው ሲመጡ የሰጡትን መልስ አስተውላችኋል? እኛ ከናንተ እንደ አንዱ ነን። ሰው ተመሳሳይ ነኝ ሲለህ ጆሮ ይሰጣል። ለሴተኛ አዳሪ ልትመሰክሩ ስትሄዱ፣ ለተናቁ ለተተዉ፣ በማህበረሰቡ ዘንድ እንደምንም ለተቆጠሩ ሰዎች እንዴት እንመሰክርላቸዋለን? እነሱን መስለን። እኔ በጌታ ባልሆን እንዳንቺ ነበርኩ ነው የምላት። እኔ በጌታ ባልሆን በክርስቶስ ባልሆን እንዳንቺ ሆን ነበር እላታለሁ። ምክንያቱም የዓለም ሲስተም ነው። ጌታ አይደል እንዴ ያተረፈን? ታዲያ በስራችን ነው እንዴ? እኛ የተለየን ስፔሻል ሆነን ነው እንዴ ከነሱ የተለየ ነው? አንዳንድ ጊዜ ሰዎች በማረሚያ ቤት እንዴት ነው እናንተ ለነፍሰ ገዳይ የምትመሰክሩት ይሉናል። ወንጌል ገደብ የለው ልክ የለው፣ ለኃጢአተኛ ሁሉ የመጣ ነው። ለነፍሰ ገዳዩ ያስፈልገዋል፣ ለታማሚ ያስፈልገዋል፣ ለሴተኛ አዳሪው ያስፈልገዋል፣ ለነፍሰ ገዳዩ፣ ለዱርዬው፣ ለሌባው ያስፈልገዋል። ወንጌል ያስፈልገዋል። እቃችንን ሰርቆ ለሄደው አቅም አለን እንዴ? ሰራተኞቻችን ቤታችንን ሰርቀው ሄደው ቢያዙ ለገንዘባችን ነው ወይስ ክርስቶስን ነው ምን መሰክረው? ይሄ ሌብነት ያስገድልሻል። ይልቁንም ክርስቶስ ኢየሱስን እመኝና ከኃጢአት ባርነት ነፃ ውጪ የማለት አቅም አለን ወይ? ነው ወይስ ትታሰርልኝ ነው የምንለው? ወንጌል ለሁሉ፣ ለበደሉን፣ ላስቀየሙን፣ ለሚጠሉን ቤተሰቦቻችን በሙሉ በክርስቶስ ላላመኑ ወንጌል የሚደርሳቸው በእኔና በእናንተ ነው። በጌታ ያልሆኑ በክርስቶስ ያላመኑ ሰዎች ተቀይመውን የሚኖሩ ከሆነ ሩጡና ሂዱ፣ ወንጌል መስክሩላቸው። የኔና አንቺ ቅያሜና መቀያየም በርስት ከሆነ የተጣላችሁት ርስቱ እዚህ ምድር ይቀራል፣ ትተነው እንሄዳለን። ይልቁን በክርስቶስ እመን፣ እሱ ያዋጣሃል በሉት። ቢያምን የእሱ ድርሻ ነው። አንተ ግን ስለ ክርስቶስ ስለ መሰከርክ ኢየሱስ ያዳነ አምላክ
በአፊትና በመላእክት ፊት ይመሰክርልሃል። ሃሌሉያ ሃሌሉያ። ክብር ይገባዋል፣ ምስጋናችን ይገባዋል፣ እልልታችን ይገባዋል ኢየሱስ። ሃሌሉያ። ጌታ ኢየሱስ እንደዚህ ነው ያለው፣ በዛን በመጨረሻው ጊዜ በአባቴና በመላእክት ፊት እመሰክርልሃለሁ። በየትኛውም ስፍራ ስለ ክርስቶስ መስክሩለት። እንዴት እንመስክር? ሶስተኛው ዋናውን የመስቀሉን እውነት በመናገር። አንዳንድ ጊዜ ወንጌልን እንዲያምኑልን የምንሄድበት መንገድ ልክ አይደለም። በሽተኛ ከሆነ ሰውየው እንዲፈወስ እንድትድን ጌታን ተቀበል አትበሉት። ነፍስ እንድትድን ጌታን ተቀበል በሉት። በመስቀል የተሰራለትን ንገሩት። እግዚአብሔር መንፈስ ቅዱስ እሱ በፍቃዱ ከዛ በሽታ ነፃ ያወጣው እንደሆነ እሱ ያውጣው። አሁን ላይ ምስክርነት በጣም በፈውስ ምክንያት የክርስቶስ የመስቀል እውነት ተሸፍኗል። በዘመናችን ታፔላ ሁሉ የተለጠፈው በየሰፈሩ ያለው የፈውስ ቀን ነው። የሚከተለን እኔ በልጅነት ባደኩባት አርጆ መካነ ኢየሱስ ሞታችንና ሰርጋችን የወንጌል ስርጭት ነው ለኛ። ለምን መሰላችሁ? ሰዎች ክርስቲያኖች ሲሞቱ ወደ ጌታ ሲሄዱ በሱ ጊዜ ይህን ያክል ሰው ጌታን ተቀበለ ተብሎ ነው ሪፖርት የሚደረገው። ለምን? ሞታችንም መኖራችንም ሰርጋችንም በመስቀሉ ላይ ያለው ክርስቶስን ለመስበክ ነው። ሌላ ምክንያት አለን እንዴ? በሰርጋችን ቀን ወንጌል የምንሰብከው ሌላ አለን እንዴ? ኢየሱስ ያዳነን እሱን ለሰዎች ለመግለጥ ነው። የሚገርማችሁ ነገር በዛ ቤተ ክርስቲያን ውስጥ ስኖር እኔ ወንጌል ስርጭት የሚባለው በህይወት የተገለጠ ነው። ወንጌልን የምንመሰክረው አንደኛው መንገድ በህይወት የተናገርነውን በመኖር ነው። ስንቶቻችን እንሆን ሰፈራችን ላይ ሰው ታሞ ሰምተን ድኖ ሲነሳ ወይኔ ሳልመጣ ዳንክ የምንለው? ጌታ ከዚህ ነፃ ያውጣን። ለምን መሰላችሁ? እኛ የክርስቶስ አምባሳደሮች ስለሆንን በሰፈር ውስጥ ለሚሰራ መልካም ነገር ቅድሚያ ክርስቲያኖች ልንሰራ ይገባል። መልካም ነገር ሁሉ መንገድ የሚሰራ ከሆነ ክርስቲያኑ ቀድሞ መስራት አለበት። ምን ለማሳየት? ኢየሱስን። እኔ ልነግራቸው የፈለኩት በዛች ቤተ ክርስቲያን ከ20 ምናምን ዓመት በፊት ባደኩባት ሰንዴይ ስኩል በነበርኩበት ጊዜ ዛሬ መንግስት የሚሰራውን በክረምት ላይ ለድሆች ቤት የሚሰራውን ቤተ ክርስቲያን ተማሪዎችን እኛን አስተባብራ ገጠር ወስዳ ለድሆች ቤት ስሩ ትለን ነበር። ምን እንደሆነ ታውቃላችሁ? ለ3 ወይም ለ2 ሰው ጎጆ ነው እዛ የሚሰራው። ገጠር ያደጋችሁ ሰዎች ታውቃላችሁ። በሳር የሚሰራ ቤት ነው። ኮስቲም አይደለም። ጽድት አድርገን ነው የምንሰራው። ግን ያ ቀበሌ በሙሉ ያለምንም ጥያቄ ክርስቶስን ተቀብሎ በሚቀጥለው ዓመት ቤተ ክርስቲያን ይተከላል። ምንም አድርገን እኮ አይደለም። ለ2 ሰው ነው ቤት ይሰራ ነው። አንዳንዴ ሰፈራችን ውስጥ ያላመኑ ሰዎች ቤት ሐዘን ሲደርስ ቀድመ ሂድ፣ ቀድመ ድረስ፣ ቀድመ ከቤት ከጓዳህ አካፍላቸው። ልቡ ወደ ጌታ ይሄዳል። ፍቅር ነዋ። የሰው ልጅ ምንድነው የሚፈልገው? መከበር፣ ፍቅር፣ መሰማት ይፈልጋል። ቀድመ ሂድ። እኛ ራሳችን ዘረኞች እየሆንን ነው።
ጴንጤው ቤት ካልሆነ አንገባም። ጴንጤው ጋር ካልሆነ እድር አንገባም። እኛ የዓለም ብርሃንና ጨው ስለሆንን በየትኛው መልካም ስራ ውስጥ ገብተን እንደ ጨው ልናጣፍጥ ይገባል። በዛ ውስጥ ክርስቶስን እንሰብካለን። ሃሌሉያ። የትን መስክር? ምስክርነታችን የት ቦታ ይሁን? የተልእኮ ስፍራ የት ይሁን? እያንዳንዳችን በምንሰራበት በምንኖርበት ባለንበት ቤተ መቅደሳችን ነው። የሥራ ቦታሽ የሥራ ቦታህ፣ ትምህርት ቤትህ፣ የምትኖርበት ሰፈር፣ ትዳርህ፣ ልጆችህ፣ የትኛው ቤተ መቅደሳችን ነው። ስፍራችን ነው። ዓለማችን ነው። ያ ሁሉ ክርስቶስን የምንሰብክበት ዓለም ነው። እግዚአብሔር በየቀኑ ባስቀመጠን ስፍራ በገበያ፣ በመስሪያ ቤት፣ በትምህርት ቤት፣ በየትኛውም ስፍራ ወንጌልን ለመስበክ ቤተ መቅደሳችን ነው፣ ቦታችን ነው። ወሬያችን ኢየሱስ ነው። አንዳንድ ጊዜ ከሰኞ እስከ ቅዳሜ ለሌላ የሰጠነው እሁድን ለጌታ እንደሰጠን አይሰማን። ከእሁድ እስከ እሁድ የክርስቶስ ነው። በየትኛውም ስፍራና ቦታ ወሬያችን ውስጥ ቃሉ አይጠፋም። የተጨነቁ ሰዎች እናገኛለን። ያዘኑ ሰዎች እናገኛለን። ግራ የገባቸው ሰዎች እናገኛለን። የተምታታባቸው ሰዎች እናገኛለን። ሁላችን ለነዛ ሰዎች ነው የምንነግረው። ይሄ ዘመን ክፉ ነው ሲልህ፣ አዎ ዘመን እየከፋ ነው የሚሄደው። ዘመኑን መዋጀት የኛ ድርሻ ነው። እግዚአብሔር አምላክ ነው በዚህ በከፋ ዘመን ውስጥ የሚያኖረው ብለን እንመሰክራለን ወይስ አብረን እናማርራለን? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ቃሉን ስበክ፣ በጊዜውም ባለጊዜውም ምናምን ጽና። በጊዜውም ያለ ጊዜው ምን ማለት ነው? ደስ በሚል ጊዜም በመታዝንበት ጊዜም በለቅሶ ጊዜም በደስታ ጊዜም በመታገኝበት ጊዜም በማታገኝበትም ጊዜ ታውቃላችሁ። ሁሉ ጊዜ ምድር ላይ ተድላና ደስታ የለም። መከራ በየተራ ነው ቤቱን የሚያንኳኳው። ሞት የማያንኳኳው ቤት የለም። ወንድም እህት፣ እናት አባት የማይታጣበት ቤት የለም። በየትኛውም ጊዜያችን ውስጥ ግን ክርስቶስን ልንሰብክ ተጠርተናል። እኛ የክርስቶስ አምባሳደሮች ስለሆነ ከቤት ወደ ቤት፣ ከጎረቤት ወደ ጎረቤት፣ ከቤተሰቦቻችን ጋር በጥንቷ ቤተ ክርስቲያን መነሳሳት፣ መድመቅ፣ መብዛት፣ የወንጌል መብዛት ምክንያት የሆነው ቤት ለቤት ያለ ወንጌል ነው። በመጽሐፍ ቅዱስ ጥናቶቻችን በየቤቱ ባለው ያላመኑ ሰዎችን አቅፈን አብረን የምናጠናበት፣ የእግዚአብሔርን ቃል እንዲሰሙ እድልን መስጠት። አላመነም እሱ ይቅር አትበሉ፣ ናና ቁጭ ብለህ ስማ፣ የእግዚአብሔር ቃል ነው በሉት። እቺ ጥቂት ቃል ነች። ታውቃላችሁ ጌታ ኢየሱስ ክርስቶስ ወደ ሳምራዊቷ ሴት ሲሄድ ውሃ ጠጭኝ እኮ ምንድነው? በጣም ሲምፕል ነገር ነው። ለምን? ውሃ እየቀዳች ስለሆነ። ግን የሚያናግራት ፈጣሪዋ እንደሆነ አላወቀችም ነበር። የበራላት ጋን ጊዜ ግን በደቂቃዎች ሰዓት ላይ ወንጌላዊ ሆነች። ይሄንን ለማይቀበሏት እኮ ነው። አስቡ፣ ላገለሏት፣
ለማይፈልጓት ሴተኛ አዳሪ ሆና በቀትር ሰው ላለማግኘት ወደ ውሃ ወንዝ የምትሄድ ሴት በደቂቃዎች ውስጥ ሕይወት ሲያገኛት እነዚህ ይጠሉኛል አይገባቸውም አላለችም። ምን አለች? ጉዴን የነገረኝን ኢየሱስን ልመስክር። ሃሌሉያ! እኛስ ከጉድ ያዳነንን ኢየሱስን ለማይወዱ ለማይፈልጉን ሰዎች እንመሰክራለን ወይ? መጽሐፍ ቅዱስ እንደዛ ነው የሚለን። አጀንዳችን ብንጠየቅ፣ የጸሎት ርዕሳችን ብንጠየቅ ክርስቶስን እንድገልጥ እርዳኝ፣ ሕይወቴ አንተን ይናገር፣ ኑሮዬ አንተን ይናገር፣ በድካሜ አንተ ተገለጥ እንል ይሆን ወይ? ቤት መሃል አስቤዛው ይዞናል፣ ትምህርት ቤቱ ይዞናል፣ የኑሮ ጫናው ይዞናል፣ ጦርነቱ ይዞናል። እኛ ግን በዚህ ሁሉ ውስጥ ተልእኮ አለን፣ ሚሽን አለን። የአንድ ሀገር አምባሳደር ሄዳችሁ ብትጠይቁት ስለዛ ሀገር በጣም ይሰብካችኋል። ስላለበት ሀገር አያወራችሁም። ችግሩ አይመለከተውም፣ ጦርነቱ አይመለከተውም፣ ጣውረዱ አይመለከተውም። እዚሁ እኮ ነው የሚኖረው አምባሳደሩ። ምንም ኤምባሲ ውስጥ ቢኖር በዓለም ነው የምንዞረው። በዓለም ሳላችሁ መከራ አለባችሁ ነው ያለው ኢየሱስ። ነገር ግን በመከራችሁ ሁሉ እኔ ከእናንተ ጋር ነኝ ነው ያለን ኢየሱስ። ሃሌሉያ! በመከራ የማይተው የማይጥል የማይረሳ አምላክ ከኛ ጋር ነው። ሚሽናችንን አንዘንጋ፣ ተልኳችንን አንዘንጋ፣ አምባሳደርነታችንን አንዘንጋ። በክርስቶስ ፊት ለመሸለም በየትኛውም ስፍራ ክርስቶስን እንስበክ። የሐዋርያት ሥራ ምዕራፍ 5 ቁጥር 42 ዕለት ዕለትም በመቅደስና በየቤቱ ስለ ኢየሱስ ስለ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር። ዕለት ዕለት ስለ ክርስቶስ መስበክን አይተውም ነበር። ምን አስተቶን ይሆን? ምን አስጥሎን ይሆን? እውነትን መመስከር በነገራችን ላይ ስለ ኢየሱስ ክርስቶስ ጥብቅና ልንቆም ውክልና የተሰጠን እኛ ነን። በዚህ ዘመን ሐሰተኛ ነብይና ሐዋርያ ሲበዛ እረሱን ተውት አትበሉ፣ ክርስቶስን ተውት የሚባለው እንደዛ ነው። ስለ ከለ አትከራከሩ፣ ስለ ኢየሱስ ተከራከሩ። ክርስቶስን የማይመስል ከሆነ አይመስልም ብለን ልንናገር ልንመሰክር ይገባል። ድንበራችንን ልናሰምር ይገባል። ሰዎች ሲያቀላቅሉን አይደለንም ልንል ይገባል። አይደለንም። ትህትና የሌለው ወንጌልኛ አናውቅም። ድሃን የሚንቅ ወንጌልኛ አናውቅም። ክልል ያለው ወንጌልኛ አናውቅም። ወንጌል ክልል የለውም። ለኃጢአተኛ ሁሉ የመጣ ነው። የለውም። አናውቅም። እኛ የተለየ ስፍራ የሚሰጠው ክርስቶስ ብቻ ነው። የተለየ ክብር የሚገባው ኢየሱስ ብቻ ነው። ለእውነት እንቁም፣ ለወንጌል እንቁም። እኛ የክርስቶስ አምባሳደሮች ነን። ካለንበት ተነስተን ወደ ዓለም ሁሉ በመሄድ እንሰብካለን። በገንዘብ እንሄዳለን፣ በጸሎት እንሄዳለን፣ ሰዎችን በመላክ እንሄዳለን። የግድኛ መሄድ ባንችል የሚሄዱትን በጸሎት እንደግፋለን፣ የሚሄዱትን በገንዘብ እንደግፋለን።
በአት ኤኒኮስት ይላሉ ነጮች። በየትኛውም ዋጋ ወንጌልን እንሰብካለን፣ ቤተ ክርስቲያንን እንተክላለን። የተሰጠን ተልእኮ ይሄ ስለሆነ የክርስቶስ አምባሳደሮች ስለሆንን በየትኛውም ዋጋ ከፍለን ክርስቶስን እንሰብካለን። የዛሬው መልእክታችን እንግዲህ አምባሳደሮች ሆይ፣ የክርስቶስ ተልእኮዎች፣ የወንጌል አምባሳደሮች፣ መልእክተኞች ሆይ፣ ተልእኮው ሚሽኑ ዘር የለውም፣ ቋንቋ የለውም፣ የተማረ የለውም፣ ያልተማረ የለውም። ስለዚህ በሄዳችሁበት ባገኛችሁበት ስፍራ ሁሉ ክርስቶስን ስበኩ። አንዳንድ ጊዜ መገናኛ አካባቢ በጣም አያለው ወንጌልን የሚሰብኩ ትራክት የሚሰጡት የሚያናግሩት ዝንጥ ያለ ያማረ ሰው ነው። እዛው ጋር ግን ጎዳና ተዳዳሪዎች አሉ። አሁን እንዳውም ተነሱ እንጂ የሚሸጡ የሚነግዱም አሉ። አንዳንዴ ወንጌል ለሁሉ ነው። እቃ አሸክማችሁ ወዛደር ይዛችሁ ስትገቡ ከሰጣችሁት ገንዘብ ጋር ባርኩትና ወንጌልን ንገሩት። ሶ ሲምፕል። ለማን? ለቤተሰብ፣ ለጎረቤት፣ ለጓደኛ፣ ለአለቃ፣ ለደሃው፣ ለሀብታሙ፣ ለፍጥረት ሁሉ፣ ለሁሉም ሰው ወንጌልን ልናደርስ ይገባል። እንዴት እንስበክ? በህይወት በመኖር መከራን በመካፈል በደስታና በሐዘን ጊዜ በመድረስ የክርስቶስን ወንጌል የቃሉን ቃል በመኖር ከማይመስሉ ጋር ባለመተባበር በፍቅር በትህትና የመስቀሉን ቃል ልንናገር ይገባል። በቃልና በህይወት ተመሳሳይ ልንሆን ይገባል። ለምን? የምንነበብ መጽሐፍ ቅዱሶች ስለሆንን። ምንድነው ያልኩት? የምንነበብ ሰዎች የሚያነቡን ስለሆነ አንዳንዴ መብታችሁ ሲረገጥ፣ የማይገባ ስም ሲሰጧችሁ፣ ቤተሰቦቻችሁ ሲያገሏችሁ አሜን የምንለው እውነትን ለመግለጥ ነው። ማንን? ክርስቶስን ለማያውቁ፣ ላላመኑ፣ እውነት ላልገባቸው፣ ወደ ሲኦል ለሚንደረደሩ ለነሱ ወንጌልን ልናደርስ በህይወት ኖረን እናሳያቸው። በህይወት ኖረን እንድረስላቸው። አሁን ያለውን የዚህን ዓለም በአሁን ሰዓት ላይ በተለይ በእኛ ከተማ ግራ የተጋባውን መግለጥ የምንችለው እኛ ነን። ሌላ ኢየሱስ እንደሚያመልኩ ልንናገር ይገባል። ኢየሱስ ትሁት ነው። ማንኛውም ደሃውም ኃጢአተኛውም የተጠላውም የተጣለውም የሚያገኘው ነው። የዘንድሮ አገልጋዮች ማን ያገኛቸዋል? ስለዚህ እነሱ ከኛ አይደሉም ማለት ለክርስቶስ ወንጌል መቆም ነው። የት ለሚለው በስራ ቦታ፣ በትምህርት ቤት፣ በየትኛውም ስፍራ ወንጌልን እንሰብካለን። ሃሌሉያ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለዚህ ኃይልን እንዲሰጠን፣ ጉልበት እንዲሰጠን፣ ጸጋን እንዲጨምርልን ለሐዋርያት ዕለት በመንፈስ ቅዱስ ይሞሉ ነበር እንደተባለ ቆመን ኃይልን ጠይቅ፣ ቆመን እንጸልይ እስቲ ሁላችንም። ሃሌሉያ። እስቲ እንዲህ እያለን እንጸልይ። እግዚአብሔር ሆይ ለቤተሰቦቼ፣ ለጓደኞቼ ባለመናገሬ ይቅር በለኝ። ዛሬ ግን ኃይልን ካንተ እፈልጋለሁ፣ አቅም እፈልጋለሁ፣ ጉልበት እፈልጋለሁ፣ ጸጋን እፈልጋለሁ ብለን እንጸልይ።
ሃሌሉያ። በሰማያት ያለህ አባታችን እግዚአብሔር ሆይ ልጆች በፊት ቆመናል። ስለተናገርከን እናመሰግናለን። ስለመከርከን እናመሰግናለን። እንዴት የት ማውራት እንዳለብን ስለነገርከን እናመሰግናለን። እግዚአብሔር አባት ሆይ ምሕረትህ አያልቅም፣ ቸርነትህ አያልቅም፣ ፍቅርህ አያልቅም። እግዚአብሔር አምላኬ ሆይ ዛሬ በድካማችን እንድታገኘን በክርስቶስ ስም እንለምናለን። እግዚአብሔር አባት ሆይ ስለ ልጅህ ባልመሰከርንበት ምሕረት ታደርግልን ዘንድ እንለምናለን። ኢየሱስ የእግዚአብሔር ልጅ ዛሬ ጉባኤ መንፈስ ቅዱስን ይጠይቃል፣ ኃይልን ይጠይቃል፣ አቅምን ይጠይቃል፣ ጸጋን እንጠይቃለን። እግዚአብሔር አባት ሆይ በልጅ በኢየሱስ ስም እንለምናለን። ጸጋን ጨምርልን፣ አቅምን ስጠን፣ ጉልበትን ስጠን፣ ጸጋን ስጠን፣ ማስተዋል ጥበብን ጨምርልን። የተሰቀለውን ልጅህን ብቸኛ አዳኝ የሆነውን ኢየሱስን ሊገልጥ መንፈስ ቅዱስ በምድር አለና ጌታ መንፈስ ቅዱስ ሆይ አንደበታችንን ተጠቀም። ጌታ መንፈስ ቅዱስ ሆይ አእምሯችንን ተጠቀም። ጌታ መንፈስ ቅዱስ ሆይ ንግግራችንን ተጠቀም። ጌታ ኢየሱስ ሆይ በቤተሰቦቻችን ዘንድ አንተን እንድንገልጥ፣ በስራ ስፍራችን አንተን እንድንገልጥ፣ በኑሯችን አንተን እንድናሳይ፣ በሰፈራችን መብራታችን እንዲበራ፣ ብዙዎች ለመዳን ምክንያት እንድንሆን ዛሬ ጸጋ ያስፈልገናል። ዛሬ አቅም ያስፈልገናል። ዛሬ ሕይወት ያስፈልገናል። ሃሌሉያ።